ሰላም እንዴት ናችሁ? እንግዲህ ዛሬ በአዲስ ርዕስ መጥቻለሁ። ከኤችአይቪ ጋር ተያይዞ የሚመጣ ሽፍታ ወይንም ረሽን ከኖርማል ሽፍታ እንዴት በቀላሉ መለየት እንደምንችል 5 መንገዶችን ዛሬ እነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ። ጥያቄም ካላችሁ ኮሜንት ሴክሽን ላይ ጻፉ። በተቻለ መጠን ለመመለስ ሞክራለሁ። ወደ ትምህርቱ። አንደኛ የኤችአይቪ ሽፍታ የሚጀምረው እንግዲህ አንድ ሰው በኤችአይቪ ኤክስፖዝድ ከሆነበት ወይንም ከተጋለጠበት ቀን ጀምሮ ከ2 እስከ 4 ሳምንት ውስጥ ሽፍታው በሰውነታችን ላይ ሊወጣ ይችላል። ከዚህ ሽፍታ ጋር ተያይዞ ሳልም ሊኖረው ይችላል። እንግዲህ ይህም የሚሆንበት ዋናው ምክንያት ምንድነው? በእነዚህ ሳምንት ውስጥ እንግዲህ ኤችአይቪ በከፍተኛ ሁኔታ ስለሚራባ ሽፍታው በሰውነታችን ላይ ሊወጣ ይችላል። ኖርማል ሽፍታ ግን የራሱ የሆነ ትሪገሪንግ ፋክተር ወይንም መንስኤ ያስፈልገዋል። እንግዲህ ብዙውን ጊዜ ከምግብ ከመድኃኒትና ከነፍሳት ጋር ተያይዞ ይሄ ሽፍታ ሊከሰት ይችላል። በእነዚህ መንስኤዎች የሚመጡ ሽፍታዎች አብዛኛውን ጊዜ የመቆጣትና የመቅላት ነገር ሊኖራቸው ይችላል። ነገር ግን ከኤችአይቪ ጋር ተያይዘው የሚመጡ ሽፍታዎች ግን ምንም አይነት ህመም ላይኖራቸው ይችላል። ሁለተኛው በኤችአይቪ ምክንያት የሚመጣ ሽፍታ የተለያየ አፒራንስ ሊኖረው ይችላል። ብዙውን ጊዜ ጠፍጣፋ ሰፋ ያለ ቀያይ ነጠብጣቦች ይኖረዋል። እንግዲህ አብዛኛውን ጊዜ የማሳከክ ነገር አይኖራቸውም። ኖርማል ሽፍታዎች ግን በጣም ያሳክካሉ፣ ህመምም ይኖራቸዋል። ሶስተኛው የኤችአይቪ ረሽን የምንለይበት መንገድ እንግዲህ በሚወጣበት ቦታው ነው። እንግዲህ አብዛኛውን ጊዜ ኤችአይቪ ረሽ ሙሉ ሰውነታችን ላይ ሊከሰት ይችላል። ለምሳሌ ፊታችን ላይ፣ አንገታችን ላይ፣ የውስጥ እጃችን እና እግራችን ላይ ሊከሰት ይችላል። ኖርማል ሽፍታዎች ግን ብዙውን ጊዜ ሎካላይዝድ ናቸው። አራተኛው እንግዲህ የኤችአይቪ ረሽን የምንለይበት መንገድ ምንድነው? ለመዳን የሚወስድበት ጊዜ ነው። እንግዲህ ከኤችአይቪ ጋር ተያይዞ የሚወጣ ሽፍታ እንግዲህ ለመዳን ከ1 እስከ 2 ሳምንት ሊፈጅ ይችላል። ነገር ግን ተደጋጋሚ የመከሰት እድል አለው። ኖርማል ረሽ ግን መድኃኒት በምንወስድበት ጊዜ ወዲያውኑ ህመሙና ማሳከኩ ሊቆም ይችላል። በ2 እስከ 3 ቀን ውስጥ እንግዲህ ውጤት ማየት እንችላለን። አምስተኛው ከኤችአይቪ ጋር ተያይዞ የሚወጣ ሽፍታ እንግዲህ የተለያዩ ምልክቶች አብረው ሊኖሩ ይችላሉ። ለምሳሌ ሳል ሊኖር ይችላል፣ ትኩሳት፣ ድካም፣ አንገታችን ላይ እንግዲህ የሊምፍ ኖድ ሊያብጡ ይችላሉ። ሌላኛው ደግሞ የጉሮሮ ህመምም ሊኖረው ይችላል። ኖርማል ሽፍታዎች ግን እነዚህ ነገሮች አይኖራቸውም ማለት ነው። እዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።